በባለ ብዙ ቀለማት ተራሮች መካከል አንድ የተረጋጋ መንደር ነበር። የመንደሩ ስምም ሉሪያ ይባል ነበር። በሉሪያ መንደር የሚነገር አንድ አስደናቂ ታሪክ ነበር። ይህም ታሪክ በ100 ዓመት አንድ ጊዜ ስለሚታየው አስማታዊ በር ነበር። ይህንን ታሪክ ሕፃናት፣ አዛውንቶች፣ ሁሉም ሰው ያውቀው ነበር። ይህ አስማታዊ በር ከየት እንደሚመጣ ማንም ሰው አያውቅም ነበር። ድንገት በመንደር ውስጥ በ100 ዓመት አንድ ጊዜ ብቻ ይከሰት ነበር። ሰዎች ወዴት እንደሚወስድ ከየትም እንደሚመጣ ስለማያውቁ ስለ በሩ እጅግ በጣም ይደነቁ ነበር። ማንም ሰውም ወደ በሩ ተጠግቶ ማለፍን አይደፍርም ነበር። በመንደር ውስጥም አንድ ኪያን የሚባል ልጅ ነበር። ኪያን ከሌሎች ልጆች የተለየ ባህሪ ነበር። ሌሎች ልጆች ሲጫወቱ፣ ሲዝናኑ፣ ሲደሰቱ፣ ኪያን ግን ስለ በሩ ምስጢር መመርመር ይወድ ነበር። ኪያንም ስለ በሩ ምስጢር አዛውንቶችን፣ አረጋውያንን ይጠይቅ ነበር። አረጋውያኑ አንዳንድ ምስጢሮች መታወቅ አያስፈልጋቸውም ብለው ይመልሱለት ነበር። ኪያን ግን በሩ ለምን ይታያል? በሩ ወዴት ነው የሚወስደው? ምናልባት እኮ አደገኛ ላይሆን ይችላል እያለ ይጠይቅ ነበር። አንድ ብሩህ ጠዋት አንድ አስደናቂ ነገር ተፈጠረ። ነፋሱ ቆመ። በመንደሩ ዳርቻ ላይ አስደናቂ ብርሃን መታየት ጀመረ። እንደ ከዋክብት የሚያበራው አስደናቂው በር በመንደሩ ላይ ተገለጠ። የመንደሩ ሰዎችም ወደ በሩ ተሰበሰቡ። አረጋውያኑም ተአምረኛው በር ተመልሷል አሉ። ሰዎቹም ከሩቅ ሆነው መመልከት ጀመሩ። ነገር ግን ማንም ወደ በሩ አልቀረበም። ኪያን ግን በድፍረት ወደ በሩ ተጠጋ። አንድ እርምጃ ወደ በሩም ሲጠጋ እናቱ ኪያን ቁም ብላ ያዘችው። እርሱ ግን እናቴ በሩን መመልከት አለብኝ ብሎ እጇን አስለቀቃት። ከዚያም ቀስ ብሎ ተራምዶ ወደ በሩ ተጠጋና በሩን ነካው። ልክ በሩን እንደነካው ብርሃንና ጨለማ ተደባልቆ ኪያን ከአካባቢው ተሰወረ። ከዛም ኪያን አይኑን ሲከፍት እርሱ በሌላ ዓለም ውስጥ ነበር። ብዙ ቀለማት ያሉት ሰማይ፣ በአየር ላይ የሚንሳፈፉ ደሴቶች፣ የሚያበሩ ዛፎች የተሞሉበት አዲስ ዓለም ነበር። ኪያን በጣም ተደነቀ። እየዞረም አካባቢውን መመልከት ጀመረ። ከዚያም አንድ እንደ ፀሐይ የምታበራ ወርቃማ ወፍ ወደሱ እየበረረች መጣች። ከዚያም ሰላም አለችው። ኪያን በጣም ተደነቀ። እንዴ መናገር ትችያለሽ አላት። ወፏም እንደምታየው ነው አለችው። እዚህ ሁሉም መናገር ይችላል። ከዚያም ሌሎች እንስሳቶችም ወደ ኪያን እየሮጡ መጡ። ሚዳቋ፣ ጥንቸል፣ ሌሎችም እንስሳቶች። ከዚያም እንስሳቶቹ ኪያንን ወደ አንድ ግዙፍ ዛፍ ይዘውት መሄድ ጀመሩ። እዚያ ግዙፍና የሚያበራ ዛፍ ስር አንድ ትልቅ ጥበበኛ ይኖር ነበር። አንተ ማነህ ብሎ ኪያን ጥያቄ ጠየቀ። ከዚያም ጥበበኛው እኔ የዚህ ዓለም አስተዳዳሪና የሚስጥረኛው በር ጠባቂ ነኝ አለው። በሩ ወደ መንደሩ የሚመጣው በአጋጣሚ አይደለም አለ ጥበበኛው። ከዛም ኪያን እና እንዴት ነው አለው። አንድ ሰው ዝግጁ ሲሆን ነው የሚመጣው አለ። ለምን ዝግጁ ሲሆን አለ ኪያን። ከዛም ጥበበኛው ለመማር ዝግጁ ሲሆን አለ። ከዚያም ጥበበኛው አንተ መመራመር ትወዳለህ፣ ይሄ ደግሞ ላንተ ትልቅ ስጦታ ነው። ለመማር ዝግጁ ስለሆንክ ነው ወደዚህ የመጣው። ይህ ዓለም ከምታስበው በላይ እጅግ ግዙፍ ነው አለ። ከዚያም ጥበበኛው ለኪያን አንድ ስራ አዘዘው። ይህንን ዓለም መርምር፣ እየዞርክ ጎብኝ፣ ከዚያም ወደ እኔ ተመልሰና አለው። ኪያንም ሁልጊዜ ነገሮችን መመርመር ያስደስተው ስለነበረ በደስታ ጉዞውን ጀመረ። ከዚያም በአዲሱ ዓለም ላይ እየተጓዘ ሳለ አንድ ወንዝ ተመለከተ። ወንዙ ግን የተለየ ወንዝ ነበረ፣ ብዙ ቀለማት ያሉት ወንዝ። ከዚያም እየሮጠ ሄዶ ወንዙን ነካው። ወንዙንም ሲነካው ትውስታዎች በአእምሮ ላይ ታዩት። ብዙ ሕፃናት ሲጫወቱ፣ ሲስቁ፣ ሲቦርቁ ታዩት። ከዚያም አንዴሊ ይህ ወንዝ የሰዎችን አስደሳች ቀናት ያሳያል አለው። ከዛም ኪያን ጉዞውን ቀጠለ። ወደ አንድ አስደናቂ ጫካም ገባ። ጫካ ውስጥም ብዙ አይነት ዛፎች ነበሩ። ብዙ አይነት እጽዋት፣ የሚያበሩ ብዙ አይነት የሚያንጸባርቁ እጽዋት ነበሩ። ያ ጫካ አንድ ጥበብ ነበር። ሰዎች የሚያስቡትን ነገር በድምፅ አድርጎ ይናገር ነበር። ከዚያም ኪያን የሚያስበውን ነገር ከዛፉ ሰማው። እኔ መመራመር እፈልጋለሁ፣ እኔ ነገሮችን መመርመር እወዳለሁ የሚል ድምፅ ሰማው። ያ ግን የራሱ የኪያን ሐሳቦች ነበሩ።
ከዛም ኪያን በጫካ ውስጥ አንድ ከብርሃን የተሰራ መሰላል ተመለከተ። ያ መሰላል ወደ ሰማይ እየተዘረጋ ነበር። ከዛም ኪያን በጥንቃቄ ወደ ድልድዩ ላይ ወጣ። ከዛም ኪያን ያንን ዓለም እየመረመረ በመጣ ቁጥር አንድ ነገር መገንዘብ ጀመረ። ይህ ዓለም ውበትን ብቻ አይደለም የሚያሳየው፣ ትህትና ውበትን እንደሚፈጥር፣ ተመራማሪነት አዲስ ዓለሞችን እንደሚከፍት፣ መስዋዕትነት ደግሞ ብርሃንን እንደሚያመጣ ተረዳ። ከዛም ኪያን ወደ ጥበበኛው ተመለሰ። ከዛም ኪያን ለጥበበኛው እዚህ ዓለም ላይ መቆየት እችላለሁ ብሎ ጠየቀው። ከዚያም ጥበበኛው ፈገግ ብሎ በዚህ ዓለም ብቆይ መልካም ነው፣ ነገር ግን አንተ የተማርከውን ለሌሎች ሄደህ ማስተማር አለብን አለው። ከዛም ኪያን በጥበበኛው ተስማሙ። ጥበበኛውም አዲስ በር ከፈተለትና ኪያን ወደ መንደሩ ተመለሰ። በመንደሩ ላይም ሰዎቹ በመመለሱ እጅግ በጣም ተደነቁ። ከዛም እናቱ ሮጣ አቀፈችው። በደስታም የተፈጠረውን ሁሉ ለሰዎች ማጋራት ጀመረ።